Wow. And It's nice. you like it? አረባክ በድብጻት ፈተና በመልክት እኮ አይደለም ማለት እንቁላል ወተት ወይም ደግሞ ቅቤ አልጨመርንበትም እና በቀላሉ ቤታችን ውስጥ እንደዚህ ማዘጋጀት እንችላለን ሰላም ጤና ይስጥልኝ እንደናችሁ ዛሬም ተመልሼ መጥቻለሁ ዛሬ ደግሞ ይዤላችሁ የመጣሁት በቀላሉ ልናዘጋጀው የምንችለውን የጾም ኬክ ነው አሁን እንግዲህ እንደምታዩት አጠገቤ የሚያስፈልገኝን አዘጋጃለሁ አሁን ወደ አሰራሩ ሄዳለሁ አብራችሁኝ ነው ሁሉንም የምጠቀማቸው ነገሮች ከታች አስቀምጥላችኋለሁ ዲስክሪፕሽን ባክሱ ላይ መጠናቸውንም እና የሚያስፈልገው መጀመሪያ ዱቄት ነው እኔ የምጠቀመው ኦል ፐርፐስ ፍላወር ነው እና የኬክ ዱቄት መጠቀም ትችላላችሁ የኬክ ዱቄት ቢሆን ይመረጣል የኬክ ዱቄት ለማዘጋጀት ያው እዚህ ጋር እኔ ኮንስትራች አደርግበታለሁ ምክንያቱም የኬክ ዱቄት ስላልሆነ የምጠቀመው የኬክ ዱቄት ለማዘጋጀት ያው አንድ ኩባያ የኦል ፐርፐስ ፍላወር ላይ 2 የሾርባ ማንኪያ ታነሱና 2 የሾርባ ማንኪያ ኮንስትራክት ይጨምሩበታላችሁ ማለት ነው እንደዛ በማድረግ ነው የሚዘጋጀው ወይም ደግሞ የተዘጋጀውን የኬክ ዱቄት ተጠቅማችሁ መስራት ይቻላል እና የሚያስፈልገኝን እዚህ ጋር ዱቄቴን አዘጋጃለሁ መጠኑን እናንተ እንደምትፈልጉት ማድረግ ትችላላችሁ እኔ ግን ከታች ሁሉንም አስቀምጥላችኋለሁ ኮንስትራክሽን የምጠቀመው ይሄኛው ነው እንደምታዩት እና አብሬው አነፋዋለሁ 2 ኩባያ የኬክ ዱቄት ነው የሚያስፈልገን የኬክ ዱቄት የምንጠቀም ከሆነ እኔ ግን የኬክ ዱቄት ስለሌለ 2 ኩባያ የፍርኖ ዱቄቱን ከለካው በኋላ ከሱ ላይ 4 የሾርባ ማንኪያ አንስቼ 4 የሾርባ ማንኪያ ኮንስትራቹን የጨመርኩበት እንደዛ በመናረጋው ሰዓት የኬክ ዱቄት ሰራን ማለት ነው ቤት ውስጥ ስሙ ስጠራ ከተሳሳትኩኝ እንግዲህ እናንተ እንትን በሉት ያው ብዙ ጊዜ ስም ስጠራ ላላስተካከል ይችላል አጠራሩን ሻይለኝ ማፌ ላይና ኮንስትራች አይባልም ምናምን የሚል አስተያየት ደርሶኛልና ያው አሳይቻችኋለሁ ቃው ስለዚህ በሱ ማየት ትችላላችሁ አብሬ እንተነባለሁ መቀላቀል አለበት በደንብ ዱቄቱ ላይ 2 ሾርባ ማንኪያ የቤኪንግ ፓውደር አረግበታለሁ ግማሽ ሻይ ማንኪያ ቤኪንግ ሶዳ ምግብ ውስጥ አይገባም ያላችሁ ምግብ ውስጥ ይገባል ቤኪንግ ሶዳ የላውንደሪውን ቤኪንግ ሶዳ ስላልሆነ የምንጠቀመው ይህ ምግብ ውስጥ ይገባል ችግር የለውም እና አይገባም ለምትሉኝ በትክክል ኬክ የምትጋግሩ ከሆነ ቤኪንግ ሶዳ ይገባል በጣም ትንሽ ሳታበዙ ጫው በመጠኑ በእጃችሁ ይሄንን ወደ ጎን እናደርግና ብርቱካን ያስፈልገናል እና የመጀመሪያ ብርቱካኑን ከመጭመቃችን በፊት ልጣጩን እንፈቀፍቋለን ቢጫውን ክፍል ነው የምንፈልገው ነጩ ክፍል ምን መግባት የለበትም ቢጫው እንደዚህ ያደርጋል ከዚህ በፊት ሰራ ያሳይቻችኋለሁ የተቻለ መጠን ቢጫው ብቻ ከዛ ጨምቄ ጁሱን ተጠቀሙዋለሁ ከፈለጋችሁ ግን የብርቱካን ጁስ ገዝታችሁ መጨመር ይቻላል ፍሬሽ ቢሆን ደስ ይላል የዚህን ያህል ካረግን ይበቃናል እሺ በመንሰራበት እቃ ላይ 3/4 ኩባያ ስኳሩ መቀነስ ትችላላችሁ ዘይት ግማሽ ኩባያ የአትክልት ዘይት ቆምጣጤ 2 ሾርባ ማንኪያ 2 ኩባያ የጨመኩት የብርቱካን ጭማቂ ብርቱካኑ ገባ አብረን እንመተዋለን ከስኳሩ ጋር ለትንሽ ደቂቃ ዱቄቱን ከመጨመራችን በፊት የቀደም ያዘጋጀነውን የብርቱካን ፍቅፋቂውን እናረጋለን 2 ሾርባ ማንኪያ የሚያህል መጨመር እንችላለን ከፈለጋችሁም ጨምር አድርጋችሁ አድርጉት ጣሙ ግን ቆምጠጥ እንትን የሆነ መረር ነው ምንድነው የሚባለው የሆነ ጣም አለው እንትን ስታበዙትና ባይበዛ ጥሩ ነው ያዘጋጀነውን ዱቄት እንደዚህ አድርገን እንደዚህ በሹካ ነገር እንደዚህ መለወስ አለብን ወይም ደግሞ እዚህ ውስጥ ስንጨምረው እየነፋን እንጨምረዋለን ካልሆነ ግን እንደዚህ መቀላቀል አለብን አሁን ዱቄቱን ጨምራለሁ ዱቄቱን በአንድ ጊዜ ባጨምሩት ጥሩ ነው ግማሽ እያደረግን እንጨምረዋለን
ስንቀላቅለው ዱቄቱን ዳርዳር ያለው መግባት አለበት በእጃችን እንኳን የምንቀላቅለው በደንብ ዱቄቱ እስከሚላወስ እንቀላቅለዋለን በጣም መምታት የለብንም ምክንያቱም በጣም ስንመታው ኬክ ይደርቃልና ብዙ መምታት አይጠበቅብንም በደንብ ግን ዱቄቱ መቀላቀል አለበት ልክ እንደዚህ ከለወስነው በኋላ አሁን ይበቃዋል እንደምታዩት ባዘይን ካዘጋጀን በኋላ ኦቭናችንን 350 ላይ ማሞቅ አለብን እንደምታዩት ለኩሽዋለሁ ይሄን ወደ ጎን አረግና እዚህ ጋር ቀደም ብርቱካን የፈቀፈቁበት እቃ ላይ ይሄንን ካካኦ ፓውደር ነው የተጠቀምኩት ይሄንን ልታዩትን ካካኦ ፓውደር እናረግበታለን 3 ሾርባ ማንኪያ ትንሽ ጁስ አርጌ በጠብጧለሁ ልክ እንደዚህ ከለወስኩ በኋላ ኮኮ ፓውደሩን ትንሽ የከሊጡ ላይ ጨምርበታለሁ ግማሹን ነው ሊጡን ላይ መጨመር እንችላለን ግን እንዳይጓጉልብኝ ብዬ ነው በብርቱካን የበጠበጥኩት ነው ይሄን ከፈለጋችሁ መተው ትችላላችሁ እኔ አንድ ላይ ላርግልኝ ነው ቸኮሌት ልጆቹ ስለሚወዱ በደንብ እንቀላቅለዋለን ይሄን እንደዚህ ካስተካከልን በኋላ በዚህ በመታየት መጋገሪያ ነው የሚጋግረው እና ትንሽ ዘይት አደርግበታለሁ በደንብ መቀባት አለብኝ ለማውጣት ስለሚያስቸግር ዘይቱን በደንብ ላይ ድረስ ማዳረስ አለብኝ እንደዚህ በደንብ አድርገን ዘይታችንን ተቀባነው በኋላ ሊጡን እናረጋለን እናንተ በተመቻችሁ መልኩ አድርጉት እኔ እንደዚህ ያረኩ ነው ማረጋው ልክ እንደዚህ ካረኩ በኋላ እንደዚህ ያርኩ ቀጠን ባለን ቢላ ወይም ደግሞ በስንጥር ነገር ለውሰዋለሁ እንደዚህ ተጋግሮ ሲወጣ ቆንጆ እንዲሆን ማለት ነው ከለሩ እንዲያምር ኬካችንን ካስገባን በኋላ በ350 ለ45 ደቂቃ ያህል እናበስለዋለን ኬካችን ደርሷል እንደምታዩት ቆንጆ ሆኖ በስሏል በደንብ መቀዝቀዝ አለበት ስለዚህ ከቀዘቀዘ በኋላ ተመልሼ እመጣለሁ እንደምታዩት ኬካችን እንደዚህ ቆንጆ ሆኗል እንደዚሁ መመተው እንችላለን ትንሽዬ ግን ዱቄት ስኳር ብናረጋበት ደግሞ ለማሳመሪያ ያህል ስለዚህ እሱን አረጋበታለሁ እኔ በትንሹ ቤት ውስጥ ያዘጋጀሁት ዱቄት ፓውደር ሹገር ስለሌለ ቤት ውስጥ ነው እንትን ያልኩትኝ እኔ እንደውም ደስ ይላል እንደዚህ ተለመድቀቁ አይደል ተለመድቀቁ እንደዚህ ደስ ይላል ቤት ውስጥ የተዘጋጀ ሲሆን ብዙ አይደል ቆንጆ ነው እንግዲህ ቆርሰን እንደሚመስል እናያለን ይሄንን ያው ቅዳሜ ምናምን ቡና ስናፈላምና እናዘጋጅ ደስ ይላል እና አሁን ደግሞ ቆርሺ ውስጡም እንደሚመስል አሳያችኋለሁ ትኩስ ነው ገና በደንብ አልቀዘቀዘም እንደምታዩት ከታችም ለነገሩ ታችኛው ይሄ ነው ለካ ይሄው እንደምታዩት ዋው
ሽታው እንዴት እንደሆነ አጠይቁኝ። ማይገነስ ሽታው በጣም ነው እንትን የሚለው እንደምታዩት በጣም ነው የሚያምረው ውስጡ በዚህኛው ጋር እንደዚህ በዚህኛው ጋር እንደዚህ ነው የሆነው እና የተለያየ ነው የሚሆነው ስትቆርሱት። እኔ በዚህ መልኩ እንደዚህ አቀርበዋለሁ። እንደዚህ አድርገን አቅርበን መመገብ እንችላለን። ቀምሼ ደግሞ እንግዲህ ምን እንደሚመስል አብረን የምናየው ይሆናል። እንብላ። አሰጥም እንደምታውቁት ልጆቼ ከቦኛል። አሰጥም በጣም ነው የሚጣፍጠው። ብርቱካኑ በጣም የተለየ ጣዕም ነው የሰጠውና ከፈለጋችሁ ስኳሩን ከዚህም በታች ማድረግ ትችላላችሁ። ግን በጣም ቆንጆ ነው ብዬ ነው የማስበው እኔ። ያው ኬክ ስለሆነ ብዙ ጊዜ የምንመገበው ነገር አይደለም እና ይሄንን ይመስላል እንግዲህ ዛሬው ቪዲዮ። እናንተ ደግሞ ሞክሩና አሰጥም አልኩት አስተያየታችሁን ላኩልኝ። ሁላችሁንም ለምትሰጡኝ አስተያየት ከልብ አመሰግናለሁ። ኦኬ ከመስና ንገረኝ። ቆይ ልስጥሽ። ይወካም እንዴት ነው ማማ? ዋው አንተ ይላክ አረባክ በድብጽ አትፈተና በምልክት እኮ አይደለም። እንዳያችሁት ምንም አይነት እንቁላል ወተት ወይም ደግሞ ቅቤ አልጨመርንበትም እና በቀላሉ ቤታችን ውስጥ እንደዚህ ማዘጋጀት እንችላለን። የኬክ ዱቄት ማግኘት ከቻላችሁ የኬክ ዱቄት ተጠቀሙ። ካላገኛችሁ ደግሞ ያው እኔ እንዳረኩት አድርጋችሁ ስሩ። ሁሉንም የተጠቀምኳቸውን ከነመጠኑ ዲስክሪፕሽን ባክሱ ላይ አስቀምጥላችኋለሁ፣ እዛ ላይ ማግኘት ትችላላችሁ። እንግዲህ በሌላ ቪዲዮ እስከምንገናኝ አብራችሁ ስለቆያችሁ ከልብ አመሰግናለሁ። ከዛው ሰላም ቆዩ። ቴንክ ፎር ዋቺንግ ባይ